እሺ በእናትሽ በኔክስ እርምህን አውጣ የሚላል ነው ማለት እንዴ ያመነ አንተ የድሮቹን በጣም ታውቃቸዋለህ ግን እንትናቸውን አትከታተል እርምህን አውጣ አላት ቀጭና ያማሰልኩት እንደ ሴት ፊዚካል አይ ባይኔ ደግሞ አይቼ ቡና ልንገር ቀጭና ወፍራምና ዳል ያለው አይ አፍልቼ ባጠጣው እኮ ነው እኮ እርግጫው እኮ ነው የተረፈው እኔ አፈለው አይደል አንቺ እዚህ ጋር በጣም ገሽተናት ቀጭና አይ በቂ አይዞህ እንዳይሰማኝ ብለን ምንድነው የፈለግሽው ከዚህ በላይ እኔ ወፍራም ቡና ስለምወድ ነው አንድ ቀን ቶሞካን እንጠጣለን ጠዋት ላይ ከዛስ ከ6 ሰዓት በኋላ እንጠጣ አይ ቁጭ ብለን እንዳናድር ነው ያረ የሆነ ጭዊ አብቢልሽ በሳቅ ልሞት ምን ያንዳንዳችን ያሉን ቺኮች በቦታ ስም ቢሰጣቸው ወይ በቤት ስም ቢሰጣቸው አለና አንዱ የኔዋ ቶሞካ ነው ስሟ አለ ለምን መቀመጫ የላትም አረጭው አመመኝ ነው መለሳሩ አዛ ከስሩልም እየገባ በቃ እኔም ምናምን እንዳለ በቃ በዳረ ቶሞካ ደስ ይላል እዚህም እዛም የምታገኛትን መልትላት እዚህም እዛም የምታገኛት ጽጌ ሽሮል ትላ ሰላም ውድ የአይሎጋ ኢንተርቴይንመንት ቤተሰቦች እንዴት ናችሁ ዛሬም በድጋሚ መተናል ዛሬ ደግሞ ይዘን የመጣነው ከሰሞኑን የተለቀቀ አንድ ያበደ ክሊፕ አለ ተብለን ተነግሮን ሰምተን አሉባልታ ተከትለን ሳይሆን ልጅቷን በጣም ስለምንወዳት ዘቢባ ግርማ አዲስ አይዞር ባይኔ የተሰኘ አዲስ ክሊፕ ለቃለች አልበም ለቃለች ሰሞኑ ያው እንደምታውቁት ስለዚህ ከሱ አልበም ላይ ነው ክሊፕ የሰራችው አይዞር ባይኔ ለተሰኘው ሙዚቃ የሱ ክሊፕ ምን ይመስላል የሚለውን እንደተለመደው አብረና ያለን ሪአክት እናደርጋለን የተሰማንን ቁጭ እናደርጋለን እናንተም እንደተለመደው የሃይሎጋ ኢንተርቴይንመንት ቤተሰብ መሆናችሁን ቀጥሉ ሰብስክሪፕሽኗ ላይ በርቱ ዱብ ያስፈልጋል ሰብስክሪፕሽኗ ላይ አየት ታርጋችሁ ስትወጡ ደግሞ ጡቃ ማድረግ ያው ብዙም አይከብድም ለማየት መግባት ነው የሚከብደው ለማየት ከገባችሁ አይቀር ስትወጡ ዘጋ አርጋችሁ ብትወጡ በሰብስክሪፕሽን አሪፍ ነው ስለዚህ ሰብስክሪፕሽኗ ላይ በርቱልን ነው የምንለው ወደ ዘቢባ ግርማ አይዞር ባይኔ ወደሰኘው ክሊፕ ምንድነው የነካውት ምንም አነካካው ነገር አለ አንተ ኦኬ አይዞሽ ሰላም ነው እንዴ ፒሲ ሞኖ በጀህ እንጂ ቁጭ ብትሆን እኔ ሪሴት አርጋታል ማነካው ቦታ የለም ሰው ግን ሪሴት ቢደረግ አስበ እሺ ቢ ፊልም ፕሮድ ቆንጆ አይዞር ባይነሽ ለምንድነው ግን ሌላ አክተር የምታሰሩት ባል ለምንድነው የማይሰራው ባሏ ስፖርተኛ ነው ጂም ነው ይሄ ጊዜ የለው የስፖርት ሰው ነው አንቺ ምን ያክላል በቃ የወንድ የሚገርም ግሬስ ያለው ሰው አለ በጣም ስፖርተኛ ምናምን ይመችው ስጋ ለበሬ እኮ ነው አባቱ ምን ያደርጋል ነው አላለም በሬ ደና ቅርጽ ያለው በሬና ደግሞ እንደኝነት የጓጉለ ስጋ ለበሬ ነው ለሰው ጭንቅላት እሺ ባንድ ቦክስ ራስን ሲያስተሽ ያኔ ተነግረው አንዴ አባቴ ፍቅር እንደዛ ደረጃ ምን አደረሰኝ ከሱ ጋር እንዲያማ እንዴ ከወጣም ሻገል ታላ እንዴ ደግሞ እንዴ ባለ ቀጥላውን አይዞር ባይኔ ያለ አይኔን ያዙርልኝ እንዴ ወርጉ የራሷ ቻናል ነው መሰለኝ ያው ዘቢባ ይላል እንትና ራሱ ጽሁፍ ያበደች ነው እንዴት ተመሳሰጣት ወጥ ማለት ያቀመሰችው ነው አራሸተታው ነው ያማ ሁማኔሩን ነጫው እኮ ብራዘር ባክ ሁማን ቢሆን ያማትም ምን አይነት ይቅርታ አንቺ በጣም እንትናት ባለጌ እንትናት ላይ ብትያጅ ቀጥል አልጥዝጥዝ እንደዚህ ሳች ይሄ ተተኮሰ ጸጉር እሱም ይታገዳል ደግሞ ይሰጣል እየነጫት
እንደ ከለሩ ግን ልክ ነው። ከለሩ ትንሽ እንትን ነው ከለሩ ጋር ነገር ይሄ ሚሞሪ ነው ያለፈ ነገር ይሄ በብዛት ሴፒያ ወይ ብላክ ኤንድ ዋይት ግን እንደዛም ሆኖ ወይ ብላክ ኤንድ ዋይት ቢሆን ይሻላል። ይሁን አይከፋም። እኔ እቺ ልጅ መገረመኝ መጥፎ አይደለም። እሺ የፍጹምን አሁን ፖድካስት አለው አይደለ እንትን ላይ የራሱ ፍጹም አስፎ ኦኬ የሱን ማስታወቂያ እየሰራላት የሆነ ቦታ ስዘፍንለት እኔ ድምጿ ከየኛ ግሩፖች የሱ ይለያል። የሷም የራሄል እኔ እንጃ ሁሉም የራሳቸው ተናላቸው ባይዘው ድምጽ እኔ ደግሞ ራሄል አራባክ እኔ እቺ አረሷ ዘይባ ትዝፈን በስመ አብ ድምጽ እኔ ያዘዛችኝ እዚህ ጋር የሆነ ጎርነን ይላል ሻክራን ምናምን ግን ሁሉም የራሳቸው ተናላቸው በቃ አራቱም ሶስቱም አራቱ ምን ልታዘዝ ላይ አለች እኮ እሷና መስከረም አይደል ዘይባ እኮ አለች ምን ልታዘዝ እንጃ እኔ መች ከተተላለሁ አስተናጋጅ ሆና መሰራበት ያበደ በጣም ድምጧ ግን በቃ ዴዲኬሽናችሁ ከየት ተነስተው እዚህ እንደደረሱ ለተከታተለ ሰው አለማድነቅ አትችሉም በጣም እሺ ባይዘው ሪአክት አላደረግንበትም እንጂ ባለፈው የሚያበደ ክሊፕ ሰርታለች በጣም ጎበዝ ነች እኔ ትመቸኛለች ተቷት ሄዶ ነው ከነልብሷ እንደገባችሁ አይደለም ይሄኛው ከለር ነው ይሄኛው ከለር ላይቲንግ ነው አባባ ማርያም መጀመሪያ መሰለኝ ይሄ ሌዘሩ ጥቁሩ አለ አይደል አዎ ላይቱ ፎከስ ያደረገው በጣም ይሄ ከላይ ፓርት እንደታየ በሲንኩም ከለር መለየት ይችላል እየጠቆረ ነው ሄዷ እየጠቆረ ነው ግን ሲንኩ እዚህ ጋር ነው የጠቆረው ነው እዚህ ጋር እንጂ እዚህ ጋር ጠቆረ ኤኒዌይ እንትኑ ጥሩ ነው እሺ ምንድነው ተለይቷት ነው ተለይቷት ትዝታ ላይ ናት እኮ በቃ ይሄ እንትንን ሸምጬ ምናምን ሚሞሪ ነው እኮ በቃ ተለያይቷል ወይ እሱ ደግሞ ወይ ሞቷል ወይ የሆነ ነገር ምናምን ይመጣል አይዞሽ ዞሮ ተሽከርክሮ ያንቺው ነው እሱማ ላይ ያሬድ ነው የኔናት ዞሮ ምናምን ዞራ የኔ ምናምን ያለው ያሬድ ብቻ ከረለም አይ እሱ አይዞር ባይነ እያለሽ ነው ነገር ግን እኮ የኛ ሀገር ፍቅር ሲያንሳፈን ብቻ ነው እንደ እንግዳ የምታጠብበት እንዴት ይሁን ቤት አንድ ቀን ታጥቤበት አላውቅም የቁም ሻወር ነው የሚመች የት ይችላል ያማል ሳፋር ሲልኩ ነው የምገባው አይቼዋለሁ ነበር እሱ ልገባው እንዴ ሳፋር ለምኩ ያልኩ ዳሩን በፒንሳ እንዲፈንቀል ተደረገ የምትወጣው የሚገባው እኮ ቢችል ውስጥ መገብቼበት አላውቅም ስለማይችል ነው ያልገባበት ሁሉ ኮንቨርት አይሰጠኝም እንደ እንትን ማል ካፕል ሆኖ ምናምን ራሱ አንተ ሀይቅ ምናምን ግባ ጉማሬ ነው ያልሽ እሺ ያላን ያላልኩ ያላ አንተ አልክ ደርሶኛል እግዚአብሔርን ደስ ስትል ወተ አይዞር ባይኔ እንቅልፍ እዚህ ጋር ያለውን ቅላጤ በቃ ድምጿ አምልሽ ይቀርሻ ጎበዝ ደረበስ እንደይነ ፎንቃ ግን ይቅርብኝ ባላገባ ልቀ አሁንኛ በፍቅር ጀጃ እናረግ እኮ አይደለም አይድረስብኝ ነው እኮ አይድረስ ነው እንዴ የምትለው ታዲያ እንዴ ገንዳ ውስጥ የሚያነፋርቅ እንዴ አይድረስ ሳሙናም ገብቶባል ሊሆን ይችላል ሰርፕራይዝ ያረጋት ነው ሁሉን ገፈውላት ነው እንደ አይነት ሁሉ ላይ አልፈ እኮ በቃ አጠገብ ያለው ሶስት አጣው ይሰብዳል እኔ ጌታ ሰው የመከራ ተክል ነው እሱ እንዴት ይቋቋማል የሚለው ነው የወንድ ነው ማን አየለት ስናገኝ እንደ አሜሪካን ስናጣ በባዶ ጀሪካን የሚባለው ለዚህ ላይፍ እንዴ ስታገኝ እንደ አሜሪካን ነው በቃ ስታጪ ባዶ ጀሪካን ነሽ መጮህ ችግር እየመጣ ይደበደባል አረገ ለዛ አንቺ ባንዲው ቪአይፒ እንትኖች ቢንቁራል ጀሪካን ግማታ መከተለሽ ችግር የለም እኔ ያገኝሽ የለ እንዴ ልቡው ላይ ምንም እንትኑ ጋር ሪፕሬዘንቴሽኑ ጋር ያበደ ነው አንተ እንደ አይነት ፍቅር አሁን አለ ወይ ነው በዚህ ዘመን አለ ባይዘው እኮ ፋፋች እኮ ሲያፈቅሩ እኮ አፈቀሩ ነው ይባላል ወንድም የባሰ ይጃጃላል ግን አይ እንትን ነው እኮ አሁን ይሄ በአፍላው አፍላው ላብ ላይ ያው
አሁን አብርደው እፍ ክንፍ ብትልና አተ ድምጿ የሚገርም ነው በኢየሱስ የሚገርም ድምጽ አባቴ ባለፈው ያለች ወፈረች ልበል በጣም እና ወፍራም ነች ከሌሎቹ ግን ተነሳችሁ አይደል ሱሪቷ ሙልት ብሏል አይ ወልዳ ነው እንዴ የሚጠበቅ ነው በቃ ባለፈው ነው ያልሽኝ ነው ያሁኑ ኢንትሮ ላይ ባለው የሚስት ታለንት ሲኖረው ምናምን ተቀደተ ባለፈው ላይ መሰለኝ አይደል ኢንትሮ እንትን በቃ አሁን እዚህ ባሏን ምንም እንኳን አይደብረው አቤት እንዴት እንደምታንጎራግር አስቡ አይ ተቀራራቢ ብትሆን ነው እኮሱማ ከሁለት አንድም ሁለቱም ተመሳሳይ መሆን የለብም ግን አቀባበል ደግሞ ይወስናል ዞሮ ግን ተቀራራቢ ነገር ላይ አንድ ድምጻዊ አንድ መሳሪያ ተጫዋች ብትሆን ቤትም ባንድ ግሩም ተቆም አርት ተገባባላ ግን እስቲ የሆነ ሙዚቃ ቢያደንቅ ነው እሷን ያገባው መቼም ቄስ ሆኖ ወይ ፓስተር ሆኖ ዘፋኝ ያገባ አተሱይ ተው የምሬድ ኩል ተው ቢያንስ ያርቱ አድናቂ ቢሆን ነው እንዳይገዝቱ እቺ ቢያውን እቺ ትመቸኛለች ምናምን ብሎ ተጣብሶ ነው እንጂ አርቱን የሚወድሰው ሲያምርባ ግን ልብሶች ምናምን ነገር ሞላ ያለ ሰው እንትን ይላል ቀሚሶቹም የተመረጡት ያምራሉ እቺን ልጁ ሞቶ ነው መሰለኝ እንዴት እንደዛ ወይስ ብሬክ አፕ ነው ብቻ አንድ ላይ አይደሉም ትዝታ ነው እንደዚህ ዘጋት ጎርቷት እኮ ነው ኮንሰፕቱ የዘፈኑ አዎ ግን አሁን እንዴት ወደ ሞት ወሰድከው ተለያይተው አይደለም በሞት ነው የተለያዩት ነው ላይክ ወይ ካንተ ጋር ወይ አብሮ አልሄደ ምናምን ስትል የሆነ ነገሩ ጥሎም ሄዶ ሊሆን ይችላል ሜቢ አይ ዶንት ኖ በጣም የእንትኑ ዲፕነት የግጥሙ ዲፕ ምናምንነት መቼም ለብሬክ ሜቢ ይሄ ያላ እንትን ማሳ ደረቅ ማሳ ላይ ቆመችው ምናምን ነገር ሜቢ ሪፕሬዘንቴሽኑ በህይወት ለተለየ ሰው ሊሆን ይችላል እሺ ብዙ የሚመኘው ህይወት ነው በነገራችን ላይ እንደዚህ አይነት ህይወት ተጣልቶ ለሄደ ሰው ደግሞ እንደዚህ አይዘፈን ተንበርኩሰና እንደ የሚያወጡት ድሮም ወንድ ምንም ባታረጋቸው ራሱ በስማ አንተ በጣም ገልጾ በቃ ስሎ ክሊፕ ለስሎ ዘፈን የሚሆን ክሊፕ ነው በቃ በጣም ስሎ ነገር ይበዛዋል ያበደ ነው ስፔሻሊ ዘጃኩዚ በስማ በደሲና ናትናይል በስማ አንተ ወሳኝ ሰው የተረበለው አንተ ነውራሽ ኦኬ ታምሮ አማረ በስማ ጀግና ቀናባሪ ኮኖስ ማስተሪንግ ክሩቤል በጣም የለፋችበት አልበም ነው ሲባል በውጪም በምንም በጣም ብዙ ለፍታበታለች ይባላል ዋው ቆንጆ ነው በጣም ቆንጆ የድምጿን ብቃት ያሳየችበት አዎ የድምጿን አቅም ለነገሩም የኛ ልጆች በድምጽ ነው ላይቭ አይቻትም ማላቅ በጣም ማየት ከመፈልጋችሁ ሰዎች ዘይ ማለት በጣም እኔ ማጋጥማኛት እግዚአብሔር በጣም ብዙ ቦታ ላይቭ አይቻለሁ ዘይባ ግን አጋጥመሽ አታውቂም እኔ በዚህ ስመጣ አንቺ በዚህ እየሄድሽ ነው መሰለኝ እንገናኛለን እንደሃና እንዴት ነው ምርጥ በቃ እኔ ብዙ ጊዜ ስሎ ዘፈን አልወድም ይሄ ግን ሳላስበው ነው ያለቀው ደስ ይላል በቃ ደስቴካ ነው የብሶት የሮሮ ምናምን ዘፈን አልወድም ግን ይሄ ዘይባን ስለምወዳት የሆነ ድምጿንም በጣም ስለምወደው ሳላስበው አለቀልኝ በጣም ሳላስበው አለቀልኝ እንትና ማርያም እኔ ዘፋኝ በጣም መርጣለሁ ይሄ ወይ የዛ ዘፋኝ ድምጽ ወይ ፐርሰናሊቲው ሞዶ መሆን አለበት ስሎ ዘፈን ለመስማት እኔ ተካዜ የሮሮ ብሶት ምናምን አልወድም ዘፈን በቃ ይሄ አሁን ወይ ቴዲ አፍሮ ወይ አስቴር አወቀ ወይ ጋሽ ጥላውን ወይ እንደ ዘይባ አይነት በጣም የሚያምር ድምጽ ያለው ሰው መሆን አለበት እኔ ስሎ ለመስማት እንጂ ምንም ዘፈን አልሰማም በቃ ይጨንገኛል አፕሊፍቲንግ የሆነ ደስ የሚል ነገር ነው የምፈልገው አሁን ግን ሳላስበው አለቀልኝ አልኩሽ እሷ ድምጿ ይገዛል በቃ ክሊፑም ደስ ይላል ላይን በጣም ያምራል ምናምን ለዛ ነው ተመችቶኝ ነውና እኔ ዘይባ በጣም ነው ደስ የምትል ገና ከዚህ በላይ ራሱ ድምጿ ባላት አቅም የሚገራርሙ አልበም ምን ያህል አድካሚ እንደሆነ እናውቃለን ግን ቢያንስ ምርጥ ሲንግሎች ራሱ ወደፊት በጣም ብዙ የመስራት አቅም ያላት በቃ ሂት የሆኑ ስራዎች ማለት እንደነ ናትናኤል ያሉ እንደናንተ ምናምን እንደዚህ ምርጥ ሰዎች እንደማውራት የሚሰሩ ከሆነ ወደፊትም ልጅቷ እኔ በጣም ብዙ ትልቅ ደረጃ ላይ ነው የምጠብቃትና ይመች በትወናዋም በጣም ነው የምወዳት ትወና እዛ
ትወናም ስትሰራ ስላየኋት እንትን ላይ ልጅቷ መልቲ ታለንት ናትና በጣም ነው ትመጪ ዘፈኑ በጣም ደስ ይላል ይመችሽ ዘቢባ ከዘቢባ ብዙዎቻችሁ ምን ትማራላችሁ እኔ ፐርሰናሊ ሰው ከየት ተነስቶ የት እንደሚደርስ ዴዲኬሽን ካለ ዲተርሚኔሽን ምናምን የሚባሉ ነገሮች አሉ እነሱ ካሉ ዘቢባና ሌሎች የኛ ክሮች ትልቅ ማስተማሪያ ናቸው እና የሷ በቃ ዴዲኬሽኗ ሙዚቃ ነው እንትኗ በቃ እሱን ይዛ ከዛ በኋላ አሁን የደረሰችን ቦታ ለሚያይ ሰው በጣም ይሄ ማስተማሪያ ነው ለሁላችንም ተስፋ ለመቁረጥ ላመንበት ነገር መሰጠት ይሄ እሱን ያሳያል የሷ እንትን ወደ ሙዚቃው ስንመጣ ደግሞ ላይክ አሁን በሆኑ ሙዚቃዎች መሃል ድንገት ብትሰማው የምታሳልፈው ነው ማሳልፈው ሙዚቃ አይደል በቃ መጣ ዝም ብለህ ትጨርሰዋል አሉ አሁን ሙዚቃዎች በምንድን ለካቸዋል መሰለኝ የሆነ ሙድ ላይ እየሰማህ ልክ ሲመጣ ኔክስት ካረከው ሳማው ወይ ሙዱ ሊሆን ይችላል ግን አሁን ዝም ብዬ ሰማሁት ማሳልፈው አይነ ሙዚቃ አይደለም ተሰማዋል የሚሰማ ነገር ነው የሰራሽው ክሊፑም ለስሎ ሙዚቃ የሚመጥን ክሊፕ ነው በቃ የሚመጥን ክሊፕ ነው አሪፍ ነው አንዳንድ ቦታዎቹ ላይ ከለሮቹ ወይ ብላክ ኤንድ ዋይት ቢሆን ወይ ምናምን ያው ሪፕሬዘንት የሚያደርገው አለ አንዳንድ የሆነ ፌድ ያደረገ የሚመስል ነገር አለው እሱ ትንሽ እንትን ቢል አሪፍ ነው ቢስተካከል ሜቢ እንደኔ ማለት ነው ግን ዞሮ ዞሮ በጣም አሪፍ ናቸው የተቀረጸበት እንትን ምናምን በጣም ቆንጆ ነው ድምጽሽን በጣም ያበደ ነው ዘቢባ በጣም ምርጥ ድምጽ ነው ያለሽ በጣም እናደንቀው ድምጽ ነው አልበም ይዘሽ መተሻል እስኪ አልበሙ ደግሞ ምን ይመስላል የሚለው በደንብ እናየዋለን እንሰማዋለን ግን ከአልበሙ ውስጥ ይሄኛው ዘፈን እንደ ስሎ አይደለም ስሎ እኔ በማንኛውም ሙዚቃ ሰማለሁ ስሎ ችግር የለም ሁሉንም አይነት ሰማለሁ በጣም ተመችቶኛል ላይዞር ባይኔ ቆንጆ ሙዚቃ ነው ይዘሽ የመጣሽ ዘቢባ በኒው አዲስ አልበምሽ ደግሞ ይቅናሽ ያው ሰዎችም ስሙላት ማበረታታት ያው አሁን እንደበፊቱ ካሴት አይገዛም እንደበፊቱ እንትን አትልም ምናምንና ያለህ እንትን እነሱ ፔጅ ላይ እየገባህ መስማት ነው በራሷ ፔጅ ላይ ነው የለቀቀችው 79000 በላይ ሰብስክራይበር ያለው ዩቲዩብ ላይ ፔጅ አላት ስለዚህ እሱ ላይ ገብታችሁ አልበሟንም ክሊፑንም ይውላት እኛ በዚህ መልኩ በተከታተላችሁት መልኩ ሪአክት አደረግንበት አዲሱን የዘቢባ ግርማ አይዞር ባይኔ የተሰኘውን ክሊፕ እናንተስ እንዴት አያችሁት ከዚህ በፊት አይታችሁት ከነበረ ሐሳባችሁን ያላየነውስ ነገር አለው የክሊፑ ላይ የሚለውን ሐሳባችሁን ከስር ኮሜንት ላይ ቁጭ አድርጉልን ሰሞኑን ደጋግመን ይያልናችሁ እንደሚገኘው ደግሞ ልታዩ መግባታችሁ ካልቀረ ያው መግባት ነው ከባድ ከገባችሁ አይቀር ስትወጡ ሰብስክራይብ አድርጋችሁ ብትወጡ ለእናንተም ለኛም ጤና ተባብረን እኛ ለኛ ካልተረዳዳ መቼም ጃፓን መጥቶ አይረዳንም ስለዚህ ሰብስክራይብ ማድረግ እንዳይረሳ ላይክ ኮሜንትና ሼር ማድረግም ይቻላል ለወዳጆቻችሁ አጋሩ የተመቻችሁን ስራ ስለዚህ በቀጣይ በምን ስራዎች እንምጣ ምን ይዘን እንምጣ ምን ላይ ሪአክት እናርግ የሚለውንም ሐሳብ ከስር ማስቀመጥ ይሄን ነገር ይዛችሁልን ነው ማለት ይቻላል ሐሳብ እንቀበላለን የሚሆነው ላይ ደግሞ ይዘን እንመጣለን ማለት ነው ስለዚህ የዛሬውን እዚህ ላይ ያበቃን ሌላ ጊዜ በሌላ ቪዲዮ